ዛሬ ደግሞ ተማሪ ያለው አንድ የኔታ ያስተማሩኝን ታሪክ ላካፍላችሁ። ታሪኩ እንዲህ ነው። በድሮ ዘመን አንድ የድሃ ቤተሰብ በአንድ ጫካ አካባቢ ይኖር ነበር። ያ ቤተሰብ በሚኖርበት ጫካ አካባቢ አንድ ንጉሥ አንበሳ ነበር። ጥሩና ማህበረሰቡን የማይነካ ከአካባቢው ሰው ጋር የተላመደ አንበሳ ነበር። ታዲያ እነዚህ በጫካ ውስጥ የሚኖሩ ሰዎች ልጃቸውን ማሳደግ ያቀታቸውና ለአንበሳው አሳድግልን ብለው ይለምኑታል። አንበሳውም እሺ ብሎ ማሳደጉን ይስማማል ማና በማደጎ ልጁን ተቀብሎ ያሳድገዋል። ታዲያ ልጁን ሲያሳድገው እንደ ሰውም ወይም ደግሞ እንደ አንበሳ ባህሪም እንዲያገኝ አድርጎ እያሳደገው ነበር። አንበሳው በተለያየ ጊዜ አደን እየወጣ ያንን ሊሞት የደረሰ ሕፃን እያደነ እያመጣ ስጋ እያበላ ያሳድገውና ወደ ትልቅ ደረጃ ያደርሰዋል። ታዲያ ይህ ሁሉ በሚሆንበት ጊዜ ሁል ጊዜም ለበዓል ልጁ ወደ እናትና ወደ አባቱ ቤት እንዲሄድ እያደረገ ብዙ ነገርን ያስተምረዋል። ታዲያ ወደ እናትና አባቱ ጋር በሚሄድበት ጊዜ አንበሳው ልጁ በነፃነት እንዲጫወት ከቤተሰቦቹ ጋር እንዲያወራ ብሎ ወደ ውጭ ይወጣለታል። በዚህ ጊዜም ልጁ ከእናትና ከአባቱ ጋር እንዴት ነው ተመቸ ተስማማ ወይ አሁን እሱ የለም የጎደለብህም ነገር ካለ ንገረን እስኪ እንዴት ነው ብሎ ሲጠይቁት አረ ምንም አልጎደለብኝም በተደጋጋሚ ሁሉን ነገር ሲያስረዳ ስለ አንበሳው መልካምነት ስለ አንበሳው ጥሩነት ያስረዳል። ነገር ግን በመሃል አንድ ቅሬታ አለኝ ይላቸዋል ለእናትና ለአባቱ። ምንድነው ቅሬታ ሲሉ ሁሉ ነገር ሙሉ ነው፣ ነገር ግን አንድ ችግር አለ አቅፎኝ በሚተኛበት ሰዓት ብብቱ ይሸታል አላቸው። እነሱም በቃ አይዞህ ይሉትና ይመክሩታል። ታዲያ የሚሆነውንና የሚጫወቱትን ሁሉ አንበሳው ከቤቱ ጀርባ ሆኖ ያዳምጥ ነበር። አሁንም ምንም ሳይናገር አንበሳው ምንም ሳይሰማው ልጁን ይዞ ወደሚኖሩበት ጫካ ተመልሰው ይሄዳሉ። አሁንም እዛው እየኖሩ እንደ ልማዳቸው እያደኑ እያለ አሁንም በዓል ይደርስና በሌላኛው በዓል ቤተሰቦቹ ጋር ይዞ ይመጣል። ከቤተሰቦቹ ጋር እንደተለመደው እንዲጫወት አድርጎት ወደ ውጭ ሲወጣ አሁንም ልጁ ሲናገር እንዴት ነው ሁሉ ሙሉ ነው ጥሩ ነው መቼም እኛ ላሳደግንህምና የሚያሳድግህ እሱ ነው ምናልባት አንዳንድ ነገር ጎሎ ቢሆን ብለው ሲጠይቁት አረ ምንም አልጎደለብኝም ብዙ ትምህርቶችን እያገኘው ብዙ ዕውቀቶችን እያገኘው አደን ምን እንደሆነ እያወቅ አደንም ተምሬ ጭራሽ ጎበዝ ሆኛለሁ ጉልበት አግኝቻለሁ ጠንክሬያለሁ እያለ ይነግራቸዋል። በጣም ጥሩ ነው ለዚህ ነው ሰውነትህም የተለወጠው ሌላስ ምን አለ የጎደለብህ ነገር የለም? አይ ያው እንደተለመደው ያቺው ነገር ነች። ምንድነች ያቺው ነገር?